ጀማ ሰላም አለይኩም። እስኪ እንጀራ እንጋግር ማለት ነው። ይሄ ትንሽ ጨውና እርሾ ነው ማለት ነው። እና ትንሽ እርሾ ያቦካሁት ነገር ስለሌለኝ ትንሽ ዱቄት እናድርግበት። እንደዚህ እንጀራ ለመጋገር ነው ማለት ነው። እንደዚህ እናደርገዋለን። ከዛ እንደዚህ ነው የምናቦካው። ከዛ የጋገርኩት እንጀራ ደግሞ አሳያችኋለሁ። ከዛ ዱቄቱን ያንን እናምሰዋለን። የቀረው አሁን ይሄ ብቻ እርሾውን አቅሮ እንዲያድርልኝ ብቻ ነው የምሰራበት። ይሄ ውሃውን አብዝቼዋለሁ ማለት ነው። ምክንያቱም ዱቄቱን ጓደኛዬ ልትመጣ ነው፣ እንጀራ ልጋግር ነው እና ደብቄ ነው ዱቄቱን አመጣሁት። እንግዲህ የምትሰርቁ ሰዎች ታውቁታላችሁ። በዚህ አጋጣሚ ለማንኛውም እንጀራ ጋግሬ ያሳያችኋለሁ። ቀጣይም ከፈለጋችሁ አሳያችኋለሁ ማለት ነው። ቀጣይም ከፈለጋችሁ አሳይኝ በሉኝ እና እንጀራ ቤት ውስጥ የምትጋግሩ ልጆች ልትጋግሩ ከፈለጋችሁ እኔን አናግሩኝ በውስጥ። በዱቄት በፍርኖ ዱቄት እንጀራ መጋገር ይቻላል ማለት ነው። እሺ የኔ ውዶች እና ይሄን ውሃውን አብዝቼዋለሁ ረስቼ፣ ግን ይሄ ብቻ ውሃውን ዱቄቱን እንትን እለዋለሁ፣ ትንሽ ቆላዋለሁ ማለት ነው። ትንሽ በመቁያ በእንትን እንግዲህ ስጋ በሚጠበስበት ብቻ በሆነ ነገር በምንም ይሁን ትንሽ ትቆሉታላችሁ ዱቄቱን። ይሄ ዝም ብሎ ይቀራል፣ ጠዋት ይቀርልኛል። ከዛ አቦካበታለሁ ትንሽ ያኔ ያመሰልኩትን የቆላሁትን ዱቄት አረግበታለሁ። ከዛ የጋገርኩት እንጀራ አሳያችኋለሁ። ዱቄት ነው ይኸው። ይሄ ዱቄት የትም አይጠፋም። ይሄ ዱቄት ነው ማለት ነው። ይሄ ዱቄት ነው። ይሄ ስንዴ ዱቄት ነው ማለት ነው። ስንዴ ነው ያለበት እንግዲህ ከላይ እና እንደዚህ ነው ውዶቼ። እንደዚህ ሲቀር ጠዋት የቀረረውን ከላይ ትደፉትና ታቦኩበታላችሁ። የቆላችሁትን ዱቄት ታረጉበታላችሁ ማለት ነው። ይሄን በደንብ አድርጌ እንትን እለዋለሁ፣ እመታዋለሁ። በማምቻ አምጥቼ አሁን እመታዋለሁ። ስላልተመቸኝ ነው ስልኩ። እና ይሄን አንደኛውን አይታችኋል። እንግዲህ ሁለተኛውን ለማየት ከፈለጋችሁ በውስጥ ማለት ፈልጋለን እኛም እንጀራ ናፍቆናል የምትሉ ሰዎች ካላችሁ፣ አሁን ጓደኛዬ ክርስቲያን ናት ማለት ነው። ፋሲካ ስለሆነ ልሰራላት ነው፣ ዶሮና እንጀራ ልሰራላት ስርልኝ ብላኝ እና አልበላውም ምናምን ናፍቆኛል። እኛ ጋር ደግሞ አጋጣሚ ሊመጡ ነው እዚህ። በቃ ችግር የለውም። ሴትዮዋ የልጇ እንግዲህ ሰራተኛ ናት ማለት ነው። እኔ ደግሞ እስኪ በቀናነት ሙስሊም ነኝ፣ ግን እስኪ ልስራላት አብረን እንበላለን ብዬ እንግዲህ ቀጣይ ከፈለጋችሁ እንግዲህ ቱ ላይ ይለቅላችኋለሁ ማለት ነው። ቻው ባይ